ገና ጆሲ ዩቲዩብ እንስራ አይዲያ አለኝ ስላልኩ እግራችን ስር መጣ ተበላለን። ስትሪም አስጀመር በበጎነት አስጀመርን እንጀምር እንልወጥ ብለው በዘፈን መተረብ ይጀምራሉ እነዚህ አርጩሚዎች። ባላቀ ኖሮ ኦዲየንስ ነበር አገር እረሳለሁ። ስለዚህ አብረን ምን ተውቀው ነው እውነቱን መናገር ያለብን። እውነቱን ነገርን እግር ብሉ። ሰላም የተከበሩ የቲክቶክ መደር ምንም ሳይከፍሉ ስትሪም ምንም ሳይከፍሉ ስትሪም ነው ምን አልከፈለም። ቆይ አይደለም እሱ ሳይሆን ነገሩ ገብታ ነው ረፋ አረ ብራዘር እኔ ትራንስፈር አደርጋለሁ እንጂ ያዝሽ 1000 እግዚአብሔርን እንዴ ላከን 1000 ስማ ግን ኤክስፕሌን አንድ ላይ ኤክስፕሌን አድርግ። አንድ ጥያቄ ጠይቀህ ቆይ ስማ ጆሲ ልንገር አንድ ነገር እኔ የተሰማኝን ዘፈኑን እንድገመው የተሰማኝን እናውራ አንድ ላይ ነው። እነዚህ ነው አይደል አብረው ጊዜ አብረው በልተው የሚዋጉ እነዚህ ናቸው። ምን ጆሲ ምን የምን ሞጋት ነው? ገና ጆሲ ዩቲዩብ እንስራ አይዲያ አለኝ ስላልኩ እግራችን ስር መጣ ተበላለን። ክፈተው ምን እሺ ከዚህ ጀምሮ ቀና በየሰዓት ይኸውልህ መጥተዋለች ረግጠዋለች። አሁን እያያዝኩ መጥተዋለች ረግጠዋለች። ከዛ እሱ ደግሞ ሊናገራት ቀና ብሎ ሲያት ትልቅ ሴትዮ ሆነችበት። ከዛ ልክ እንደ እዮ አለ እዮ ማነች እዮ ጳውሎስ ኞኛ ኦር እዲዮ አይ ለሁሉም ሰው ሪስፔክት አለኝ አይደል? ይሁን ታውቂያለሽ ይሄን ነገር እኔ ለሁሉም ሰው ሪስፔክት አለኝ። እሺ ይሄ ምንድነው? ጆሲ አንተን አይመለከትም ሁለታችሁ። እኔ ኦፍ ኮርስ ያ ይመለከት ግን ይሄንን አስረዳ። ዋይ ላይክ ፌስ ቱ ፌስ ላይ ስትሆን ለምን ታድበሰብሰዋለህ ነገሩ? ያ ኦፍ ኮርስ ይኸውልህ ቢዩት ደስተኛ ነህ ላይክ ኮምፕሊትሊ ኔጌቲቭ ነገር ነው እያላችሁ ያላችሁ። ኦፍ ኮርስ ምንድነው ኔጌቲቭ? ባይ ዘ ወይ ለዚህ ለሚያወራው ነገር ኖ ለሚያወራው ለዚህ ራሱ ዘፈኑ መልሳለሁ። ካን ዩ ፕሊዝ ኮንቲኒዩ ናው ፎት አይደለ ቀቀይ እኔ ስለሰማሁት ነው። በተለይ ያንን ፓርት ነው የሰማሁት። የሚመለከት ስለመሰለ ነው። ኦፍ ኮርስ ቀጥታ ማንን እናንተናን ነው ጳውሎስ ምን የተናገርከው እኮ? እሺ ክፈተው እንስማው። መልሱ ዘፈን አለ መልሳለሁ እኮ ዘፈኑ ለዛ ኦፕን ዳይሽ ታስቸራው አይደለ አትደባብሱ ብራዘር አትደባብ። አይ ግጥም አንሶት ይሆናል። ወይ ጆሲ ምንድነው የምትለው? አትደባብሰው ምንድነው? ለምሳሌ መደባበስ ምንድነው ለማለት የፈለኩት? ተናገር። እሱን ተናገር። ምንም ደባብስ ምንም አይደለም ምንም አይደለም። አንተ ስለ ዳቦ መራብ እየዘፈንክ ነው። ስለ መረጋጋት እየዘፈንክ ነው። ስለ ትልቅ ሴትዮ እየዘፈንክ ነው። ምን የሚሉት አባባል አለ መሰለህ በእንግሊዘኛ if the shoe fits wear it ይባላል። ገባ? ከመሰለህ ነው። አንተ በፈለከው መርዳት ትችላለህ ለማለት ነው። ግን እኔ ስለዳቦ ነው እያወራ ያለሁት። ጎዳና ወደቁ ብሎ ብዙ ተሳለቁ። ይሄው ጊዜ ጌታ ዛሬ እግራችን ወደቁ። ባይፈልግ መናገር አፊን ግን ወጣ ምን አለ እዚህ ጋር ጎዳና ወጡ ተብለው ተሳለቁ። እሱ ይመለከታል ኦፍ ኮርስ በቃ ስለዚህ ለአንተ ነው ማለት ነው። ኦፕን ዳሽ ኖ ኦፕን ዳሽ አይደለም። እሺ ኦፍ ኮርስ ነው። እንዴት ይመለከታል? ይፍታሹ ፊት ወይ ዮናታን አንቺ አሁን ስለማታውቂ ነው። የዛሬ ምናምን ወር በፊት ጆን ዳንኤል የታሰረ ታይም ጆን ዳንኤል ላይ ሙድ ያዙበት። ይንገርህ ሀቁን ጌታን እኔ ስትሬስ ነው። ጆን ዳንኤል ላይ ሙድ ያዙበት። ጆን ዳንኤል ላይ ሙድ ሲይዙ በጣም ደበረኝና ላይቭ ላይ ወጥቼ መሳደብ አልፈለኩም። በውስጥ ሰደብኩት ሰያም የሚባለው። ከዛ በኋላ ጎዳና ወጣ ምናምን ብለው ቪዲዮ ሲሰሩ እኔ ላይቭ ላይ ሆኜ አሁንማ ጆን ዳንኤል ነበር ኪራይ እየከፈለላቸው የመጀመሪያው። አሁን ጆን ዳንኤል የለም ምናምን ብዬ ሳኩባቸው ላይቭ ሻራት ጆን ዳንኤል ሻራት ያ አልኳቸው ማለት ነው። ከዛ በነጋታው ፕራንክ ነው ምናምን ብለው ቪዲዮ ሰሩ ማለት ነው። ላይክ ፕራንክ ቤት ጎዳና አልወጣን ምናምን ብለው ተሳለቁ። ቀጥታ ኦብቪየስሊ እኔኛል ዘዌ ለአለቃ ገብረሃና አልበጀም። ይሄ ቀኔ ምናምን ቀኔ እስቲ ቼክ እናደርጋለን። ራተን ሶስት ነበሩ አንድ እንዲ ተበተኑ ብለህ ፐርሰናል አትወስዶ
ስም አልጠራው። ቆይ እንደውም አንተ ለማውራት የፈለግከው ልክ ነህ ይሰማዋል። አንድ ብለው ጀመሩ። 3 ነበሩ ተበተኑ ብለህ ቀጥታ እነሱን ነው አንተ እንዳልኩት ወይስ ሌላ ጀማን ነው የተናገረው? እኔ ነው እንጂ በቃ አለቀ። ባይን ጀመሩ 3 ነበር ተበተኑ። መናገር የፈለከው እንትናን ከሆነ አዎ ነው፣ ግን በቃ ጀተን ነው ብለህ ብታልፈው ይሻላል። የጥፋተኝነት ስሜት ይሰማሃል በዛ ጉዳይ? በፍጹም። እና ታዲያ ምንድን ነው ማንም ሳይናገር አንተ የደበረህ? ቅርብ ገብተን ስላወራን ስለተቀራረብን ይደበራል። ባላቀ ኖሮ እኮ ኦዲየንስ ነበር አገር እረሳለሁ። ያንተ ኦፍ ኮርስ እረሳለሁ፣ ግን ስለተቀራረብን እንደዛ አይነት ነገር ስታይ እነግርሃለሁ። ዝም ብዬ አላልኩም። ግን እውነት አይደለም የተናገርኩት ነው የምልሽ እኮ። ሊሆን ይችላል እኮ እኔ አላውቅም እኮ ነገርኩህ። ለምን ይከፋል? ለምን ይከፋል? ከፍቶኝ አይደለም የነገርኩህ። አብረህ ግን እየበላ አንዳንድ ነገር እንደዚህ አይነት ነገር ላይ ደስ አይልም። አብረህ የሆነ ምክንያቱ ላይ ካለ ደስ አይልም። ልክ አሁን እንዳልሽው እኮ ነው። ስለዚህ አብረን የምንተዋወቀው ነው። እውነቱን መናገር ያለብን እውነቱን ነገርን። እግር ብሉ። ቴንክ ዩ። ይሄ ነው የምልህ። ዳዊት እንዴት አይችልም? አሪፍ ነው። አብሽር። አሁን ከዚህ ውይይት ማለት ምን ይባል? ምን ተው ነው የሚጀምረው? አንተና ፈታ እያልን ነው የምናወራው። የሚደብር ነገር የለም። ላይ አይ አምችልም ባይደው እንደዛ መሆን ያለበት እንደዛ ነው። እንደዛ ስሚ ናኦሚ ስማ፣ እኔ ከናሮኔ ሳይሆን ከነዛ ራፐሮች ከሶስቱ የተሰመቸ ሶስተኛ ዘፈኖች ሶስተኛ ነው አራተኛ? ሶስተኛ አለ። ሶስተኛ ማለት ዘባብራ እንግሊዝኛ የጀመሩ ሳደርቦ ከደጅቱ ሲያብረመርም ሲነፋ መለከት ስሞ ነጋሪ በጣም ነው እንትን ጋይስ ቼክ አውት ማድረግ ከፈለጋችሁ ንቁባ ይባላል። ንቁባ ሄዳችሁ ኦፕራስ ማግኘት ትችላላችሁ። ከናሮን ደግሞ በጣም የተመቸኝ ደግሞ ማለት ነው የሰያ ፍሎ በጣም ተመቸኝ። በጣም ጸዴ ነው በጣም ግን አርሰናል ማለቱ በጣም ደበረኝ እንጂ ጥሩ ነች። አርሰናል ማለት ረበሽኝ ትንሽ። አርሰናል አንሲ ትንሽ ግን ፍሎ በጣም ጎበዝ ነው። በጣም ጥሩ ነው። በጣም ቢሰራበት በጣም የሚችል ሰያ ማለት በጣም ደግሞ እናታችሁ እንትን አለች አሮን የቀረጣችሁት ምናምን ነገር ይሄን በ24 ሰዓት ውስጥ የሰራ ነው ዘፈኑን ክሊፕ ነው። እኔ እኮ እናቴ አለችኝ እኮ ኤዲት አደረግነው ያን ስትለኝ ዋው ማታ ቀረጸ ጠዋት ተነሳን ኤዲት በጣም ጥሩ ነው። እንደዚህ ያስፈልጋል። አብዙት እና ዋው በጣም ያስፈልጋል። አብሮ መስራት ያስፈልጋል አይደል? አንተ እንትና የምትባል ሰውዬ ማለት ነው ፔፓ የምትባል ሰውዬ ልናገርህ ነበር። ዮናታን ስምን ጠራው። እሺ እኔ አላውቀውም ጉዳይ ስለሆነ ሰላም ያልኩት እኮ እኔም እኮ ብራዘር በጣም ላሽ እያልኩት ነበረ። መቼ ነው ለምን የምታቀሳስለው? ፍታ በቃ እንዴ ያማል እንዴ እኔ ሌላ ሰዓት ስለሆነ ሰላም ያልኩት እንዴት ነው ያልኩት? ደካ ይመችሽ ማለት ቴንክ ዩ ስለተመቸሽ እንደዛ ይሁን እና ሊመችን እንጫወት ወይስ እንዴት እናድርግ? ስፒያራ እንዴ ለምን 40 ነው ገደል ግባ ኤሊሚኔሽን መተ ያማል አካካ እንጫወት ኤሊሚኔሽን አይሻል? እሺ ኤቭሪባዲ ካም ቱ ስክሪን ጋይስ መናገር ስሚ ጆሲ ያንቺ መቼ ነው የሚለቀው? ጆሲ ሰማችን ጆሲ ያንቺ መቼ ነው የሚለቀው? በቀን ቀረጻው ነው መቻልከ አልቋል። በቀን ስማ ጆሲ ያንቺ መነዘር እንደኔ ናይስ ወይ